አዎ ድሮ አያቶቻችን በልተው ጠግበው አንበሳና ነብር ይታገሉ ነበር፣ ያሸንፉ ነበር። ያው ቪዲዮ ለጥፌላችኋለሁ። ቅርሳቸው ራሱ ተስሎ እዛ ላይ ተቀምጧል። ግልጽ ነው አይደል? አዎ ከመጥገብ እና ከማሰብ በላይ ሆነው አንበሳን መታገል ማለት ነው። አንበሳ ሀ ብሎ ሲመጣ አንገቱን ይዞ ጠምዝዞ እንደዚህ ጨመቅ አርጎ ቃጭ ካረጉ በኋላ አንበሳው ላይ ረግጠው እኔ ጀግናው ይሉ ነበር የኛ አያቶቻችን። ከዛ አባቶቻችን ደግሞ ጠጃምና አረቂያም ሆኑ፣ ሰካራም ደደቦች ሆኑ። እኛን ደግሞ ድህነት አንበሳ ሆኖ ስንዴና ትራፊ ለማኝ ትውልድ ተፈጠረ። ይሄ የማያንገበግበን ከሆነ ወደብ ማጣታችን በዚህ ተቆረሰ፣ በዛ ተቆረሰ፣ በዚህ ተቆረሰ። ይሄ ሳያንስ ደግሞ እንደገና ያለውን መንግስት እንዳይጠናከር ደግሞ አቅም የምትነሱ አዎ ተማርን የምትሉ ውጭ ሀገር ያላችሁ እዛ ሀገር ቁጭ ብላችሁ በሚዲያው ወሬ ምናምን የምታወሩ ከዚህ በላይ መስራት እንዳለበት ነው። መንግስት ከዚህ በላይ እንዲሰራ ነው ማድረግ ያለባችሁ እንጂ እየተሰራ ያለውን የከብቶች ከብት ናችሁ። እናንተ ማለት ድንጋይ ስድብ ነበረ። በእርግጥ አሁን ድንጋይ ምርቃት ሆነ። ድንጋይ ራስ እንዳላችሁ ድንጋይ አሁን ምርቃት ነው። አልሙኒየም ከድንጋይ ነው። ወርቅ ከድንጋይ ነው። ፕላቲኒየም ከድንጋይ ነው። ማርብል ከድንጋይ ነው። ግራናይት ከድንጋይ ነው። ድንጋይ ብዬ ለመስደብ ራሱ እናንተን በተለይ ዲያስፖራ ውስጥ ተማርን የምትሉ በተለይ ግልጽ ነው አይደል? ፊደል ቆጠርን የምትሉት በተለይ እናንተን ድንጋይ ብሎ መስደብ ምርቃት ነው። ስለዚህ ይሄ ትውልድ ድህነት እንደ አንበሳ አፉን አውጥቶ በላውሽ ዋጥኩሽ እያለ ነው። አዎ ስለዚህ ድህነትን ታግለን ማሸነፍ አለብን። ቀጥሎ አንበሳና ነብር ይመጣል፣ እሱንም እንታገላለን ማለት ነው። መጀመሪያ ግን ድህነትን ማሸነፍ ነው ያለብን። ይሄ ግዴታችን ነው። ቻው